አይደለም የሚል አሜን ይበል። ሳይንስ ስለ ብቸኝነት ሲናገር እንደዚህ ይላል። ልብ ድካም ያስይዛል፣ ደም ግፊት ያስይዛል፣ የአይምሮ ፍጥነት ይቀንሳል፣ ለድባቴ ለዲፕሬሽን ምክንያት ሊሆን ይችላል ይላል። እንደውም እንደዚህ ይላል፣ ብቸኝነት 15 ሲጃራ በቀን ከማጨስ ጋር እኩል ነው ይላል። በሰው መካከል ያለ ሰው፣ በጓደኛ መካከል ያለ ጓደኛ የኖርንባቸው ሚስ አንደርስታንድ የተደረግንባቸው የልብ ወዳጅ ያጣንባቸው ጊዜያቶች ብዙ ናቸው እና በብቸኝነት ውስጥ በዲፕሬሽን አልተያዝንም። አይምሮአችን ፍጥነቱ አልቀነሰም። ይገርማል። እንደውም በጣም ሻርፕነን በጣም ይገርማል። ይሄን ሁሉ ያደረገ የብቸኝነት ጊዜ ወዳጅ እግዚአብሔር ነው ነው። እናንተም ይገባችሁ ብቸኝነት ያለ ሰው መሆን ከሆነ ተሳስታችኋል። በሰው መካከል ያለ ሰው መሆን አለ። በጓደኛ መካከል ያለ ጓደኛ፣ በዘመድ መካከል የልብ ሰው ማጣት ነው ብቸኝነት። የሚያየውም የሚሰማውም በሌለበት እግዚአብሔር ሲያየውም ሲሰማውም ሲጠጋውም ያውቃል። በምድረ በዳ በጎች እየጠበቀ ጭው ባለ በረሃ ሞቱን በተመኘ በዛ ጊዜ፣ ተስፋ በቆረጠ በዛ ጊዜ ተጠግቶ ያጽናናው ያበረታው እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እኛ ቤት የግድግዳ ላይ ጥቅስ ሳይሆን ሕይወት ነው። አንዳንድ ሰዎች ከጨለሉበት የሕይወት ማዕበል እኛ የዘመርንበት የብቸኝነት ጊዜ ወዳጅ እግዚአብሔር አብሮት ስላለ በሰልፍ ጊዜ እንደ እግዚአብሔር ያለ ማንም የለም። ታውቃላችሁ ሙሴ እግዚአብሔር ሲዋጋለት በደንብ ያውቀዋል። የሚያውቀውን እግዚአብሔር ነው የሚያስተዋውቀው። ከንጉሥ ጋር ተዋግቶለታል፣ ከኃይለኛ ጋር ከጉልበተኛ ጋር ተዋግቶለታል። ይገርማል። ፈርዖንን ከነሰራዊቱ ሲመታለት አይቷል። በሰልፍ ጊዜ እንደ እግዚአብሔር ያለ ማናል? ወዳጆቼ ሰልፉን ስትገቡ ሰዎች የስትራቴጂ ለውጥ ያደረጉና ያፈገፍጋል። የሆነ የህይወት ማዕበሉ ስትገቡ፣ የሆነ ተግዳሮቱ ስትገቡ የሚያውቋችሁ እንደማያውቋችሁ ይቀየራል። ዓለም ሁሉ ለእናንተ ሲያጨበጭብ አብረዋችሁ የነበሩ ሰዎች ዓለም ሁሉ በእናንተ ላይ ድንጋይ ሲያነሳ ሐሳብ ይቀይራል። በሰልፍ ጊዜ አብሯችሁ የሚሰለፍ የሚዋጋ ተዋግቶለታል እግዚአብሔር። ይገርምሃል። እግዚአብሔር ብቻ ነው ተዋጊ፣ ሌላው አዋጊ ነው። ይገርምሃል። እኔ የማውቃቸው በጠቅላላ አዋጊዎች ናቸው። ተዋጊ እግዚአብሔር ብቻ። ሰውና ሰው የሚያዋጉ፣ አገልጋይና አገልጋይ የሚያዋጉ፣ ጎረቤትና ጎረቤት የሚያዋጉ በጣም ብዙ ናቸው። የሚዋጋ ግን አንድ ብቻ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ካልተከላከልነው ቀስት ነው ድነን በሕይወት ያለ ነው። ከሩቅ ከተወረወረ ቀስት እንዳይመስላችሁ። ሳኦል በዳዊት ላይ የወረወረው ከሩቅ እንዳይመስል ከቅርብ ነው። ዛሬ በሕይወት የኖር ነው እግዚአብሔር ተዋግቶልን ነው። ስንት አለ መሰለህ ስርማሽ ቅጠል በጣሽ ፎቶ የሚዘቀዝቅ ጨዋትና ማታ በመቃብር አፈር የሚደግም ይሞት ይገልበጥ ይፈር ልጆቹ ይበተኑ ብሎ የሚደግም ስንት አለ መሰለህ። እኛ ተኝተናል። እግዚአብሔር ግን መልአኩን በእኛ ዙሪያ አሰማርቶልናል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ድግምት ቢዝነስ በሆነበት በዚህ አገር አንተ ወጥተህ መግባት ተአምር ነው። ይገርምሃል። ስንት በጀት ስንት ኢኮኖሚ ስንት ነገር ተመድቦም ነበረ መሰለህ። እግዚአብሔር ግን እንደ ኩይሳ በተናቸው፣ እንደ ዓመት በተናቸው። ዘንድሮ ነግሬሃለሁ እግዚአብሔር ተዋጊ ነው፣ ጠላቶች ይበተናል። ሲድራቅ ሚሳቅ አብደናጎም በእሳት ውስጥ በተጣሉ በዛን ጊዜ እሳቱ ሲነድ ዝም፣ አዋጅ ሲወጣ ዝም፣ ሲያዙ ዝም ያለው እግዚአብሔር ትቷቸው ሊገላቸው ሊያጠፋቸው አይደለም። ይገርምሃል። በእሳት ውስጥ በተጣሉ በዛን ጊዜ የእሳቱን ኃይል ያዘው እና እሳቱ ለድምቀት በቂ ነው፣ ለዲም ላይት ያስፈልጋል። ይገርምሃል። በእሳት ውስጥ ወቅት ታረጋለህ። እግዚአብሔር ሲዋጋልህ ለሞት የተደገሰ ለልደት ሻማ ይሆናል። ከልክሎልን ነው፣ ከልሎልን ነው፣ ተከልለን ነው፣ ተጠብቀን ነው። እግዚአብሔር ያለ ማናል? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር። ካልተከላከልነው ቀስት ድነናል። አልሮጥንም ግን ቀድመናል። አልታገልንም ግን ጥለናል። በአንድ በኩል ይመጣሉ፣ በሰባት በኩል ይበተናል። ድላችሁ የሚወሰነው ከጠላታችሁ ባላችሁ ርቀት ሳይሆን ለእግዚአብሔር ባላችሁ ቅርበት ነው። ዶንት ፎርጌት ዲስ ኢዝ ጎልደን ወርድ። መውጫ መንገድ፣ ማምለጫ ቀዳዳ፣ መፍትሄ ሊሆን የሚችል የተስፋ ጭላንጭል በጠፋ ጊዜ፣ በሁለት ነገር አጣብቂኝ ውስጥ በገባን ጊዜ፣ በዛን ጊዜ የቁርጥ ቀን ደራሽ እግዚአብሔር ማለት ነው። ነግራቸዋለሁ። ከፊት የኤርትራ ባህር ከኋላ የፈርዖን ሰረገላ በመጣ ጊዜ እስራኤላውያን የሚጠፉ መስሏቸው ነበር። ወየው ጠፋን ብለው ነበር። በግብፅ መቃብር ስለሌለ ነው ወይ ብለው ነበር። እና ሙሴ እግዚአብሔርን በደንብ አድርጎ ያውቀዋል እንዴት የቁርጥ ቀን ደራሽ እንደሆነ። የዛሬን ብቻ አውጣኝ ያላችሁ ስንት ቀን ወጣችሁ? እችን ብቻ ብላችሁ አንድ ቀን እችን ብቻ የዛሬን ብቻ አውጣኝ ብላችሁ እኮ ዓመታት ኖራችኋል። ይገርማችሁ። የዛሬን ብቻ አሾልከኝ ጌታ ሆይ እችን ብቻ ኮሽ ሳይል የቁርጥ ቀን ደራሽ። ለቀብራችን ያዘጋጁትን እኮ ነው እግዚአብሔር ለምስጋናና ለሰርጋችን ቀይሮ የበላን። አሁን ራሱ በዚህ ጉባኤ ይሄን ቃል እየሰማችሁ አጣብቂኝ ውስጥ ያላችሁ ሰዎች ከዚህ ቤት ስትወጡ የያዛችሁ ነገር በኢየሱስ ስም ይለቃል። ደዚህ አርጎ ጥፍንግ አርጎ የያዛችሁ ነገር በኢየሱስ ስም ይፈታል። እንዴት ልውጣው? እንዴት ልለፈው? ይሄን ጉዳይ እንዴት ባልፈው ነው ጥሩ? አማካሪ እየፈለጋችሁ ያላችሁ ሰዎች፣ የሚያሾልከኝ ማን ነው ያላችሁ ሰዎች፣ እግዚአብሔር እንደዚህ ይላችኋል፣ እኔ ከአጣብቂኝ ውስጥ አወጣችኋለሁ። እኔ ከሚባላው ውስጥ አወጣችኋለሁ። እግዚአብሔር አምላክ እስራኤልን በምድረ በዳ በተጓዙባቸው ዓመታቶች በጠቅላላ በደንብ አድርገህ ስማኝ፣ የደመና ጥላ እየዘረጋ ያለ በሬ ጥሬ ስጋ እያበላቸው ከአለቱ ውሃ እያጠጣቸው፣ ይገርማል። ጫማቸው ቁመቱ እያደገ ልብሳቸው
ፕሮቫይድ እያደረጋችሁ የሰማይን መስኮት እየከፈተ እንደ እግዚአብሔር ያለ ማን አለ?